ከትምህርት ፈተናው ከካምፓሱ ትግል በእውቀቱ ማዕድ በሕይወቱ አክሊል ያሳለፋችሁት ጊዜ የድካማችሁ ፍሬ ይኸው ብሩህ ሆኗል። በነገራችን ላይ ፍሬ ላይ ስንገባ ማለት ነው አሁን ብዙ ስሜቶች ይሰማል ማለት ተመርቀን እንደዚህ ሲደርሰን ለዚህ በጣም ከባድ ነበር እንጂ ግን አሁን ሳስበው አራተኛ መገባ ነው ኦልሬዲ ይደረሳል ከሁሉም ነገር እና ድባቡን ሳየው እንደዚህ እንኳን ደስ ያላችሁ ምናምን የሚለው ሙዚቃ ተከፍቶ ታየው ቲክቶክ ላይ እንደዚህ እናት አባቶቻቸው መጥተው ለማስመረቅ በጣም ነው የሚናፍቀው። ግን ዲሲ ሲገባ አሁን እኔ ቅር ብሎኛል ማለት የሆነ በቃ ለቀን ልንወጣ ነው ግቢ እንግዲህ ራሳችንን ይወለን መሰረት ነው ምናምን ነገር ብቻ የሆነ ስሜት አለው የደስ የማይል ስሜት። ግን በየቲክቶኩም እንዲሁም ደግሞ በአካል ተገኝተን ደግሞ ስናስመረቅ ጓደኞቻችን ያለው ስሜቱ ድባቡ እናት አባቶቻቸው መጥተው ወላጆቻቸው ጓደኞቻቸው አበባ እየሰጧቸው ፎቶ እየተነሳ ምናምን ነገር ልብሱ ስትለብስ በቃ የሆነ ድባብ አለው ስሜት አለው። ግን እሱ ካለፈ በኋላ እኔ ይደብረኛል ብዬ አስባለሁ። በጣም ደስ የሚል ነበረ ደብረ ብርሃን አይ ቲንክ በ2001 የመጀመሪያዎቹ ተመራቂዎች አሁን ለ19ኛ ጊዜ ያስመረቀው በስራ ቦታ አንተን ያፈራች አስቢያት ኢትዮጵያን ለዚህ ያበቃችሽ ይሄ የድል ካባ ላጎናጸፈችሽ እንኳን ደስ ያላችሁ 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 ብሩክ ሆኗል። እዚህ ፈትዛ ይላል። ጠዋት ላይ የነበረውን ድባብ እስኪ ያሳያችሁ። በመጀመሪያ ግን ጠዋት ላይ በር አካባቢ ላይ የነበረው በተለይ ከደብረ ብርሃን ለአዲስ አበባ ቅርብ ስለሆነች ብዙዎቹ ከአዲስ አበባ ይመጣሉና ደብረ ብርሃን ለአዲስ አበባ ቅርብ መሆኗን ተከትሎ ብዙዎች እናት አባቶች ወላጆች ከአዲስ አበባ ነው የሚመጡና ራቅ ካሉ ብዙም አይመጣሉ። የአዲስ አበባ ላይ የነበሩ እናት አባቶች ከጤና ካምፓስ የሚመጡ ተማሪዎች እዚህ ስለሆነ የሚመረቁ እዚህ በር ላይ አካባቢ አበባ የሚሸጡት አሉ። ልጅነታቸውን የነበሩ እናት አባቶች አሉ አበባ የሚገዛሉ። ተመራቂዎች ወጥተው አበባ ይገዛሉ። ከእናት አባቶቻቸው ጋር እየተገናኙ ፎቶ ይነሳሉ ምናምን ነገር በጣም ደስ የሚል ድባብ ነበር የነበረ። በዛ ላይ ደግሞ ዝናብ ዘንቦ አቧራው ጸጥ ብሎ የሆነ ዳመና ነገር ሰማይ በጣም የሚያምር ድባብ ነበረ። ደስ ይላል። እስኪ እሱን ደግሞ ድባቡን ላሳያችሁ የሆነ ትንሽ ነገር ትንሽ ናት፣ ያው አጥር ያለች ናት። እኔ መቅረጽ ነበረብኝ ከቲክቶክ የወሰድኩ ነገር ዛ ነበር ደስ ይላል። አንድ ያስገረመኝ ቪዲዮ ያገኙታል እዚሁ ደብረ ብርሃን ዩኒቨርሲቲ ውስጥ ነው። ብዙ ጊዜ ሰልፍ የሚኖረው ደብረ ብርሃን ላይ እንዴት መስላችሁ? ጠዋት ቁርስ ላይ ብዙ ተማሪ ተኝቶ ነው የሚያረፍደው እና ተኝቶ አርፍዶ ልክ 2 ሰዓት ተኩል ይዘጋ ተሆነ 2 ሰዓት ከ20 ላይ ይመጣልሻል ማለት ነው ከእንቅልፉ አይኑን እያበሰ ምናምን ነገር እና የዛኔ ሰልፍ ትጠያለሽ ነው የምልሽ። በቃ ጠልተ ነው። ግን ከቲክቶክ ላይ የወሰድኩትን እያየሁ ነበረ እና እኔ እንደዚህ አይነት ሰልፍ ብቻ እስኪ ላሳያችሁ። ሰልፉን እዩትና እናወራለን። እዚህ ጋር የሆነ ነገር ልበላችሁ ማለት ነው። እኔ ለምን እንደሆነ አይገባኝም። አይ ዶንት ኖ ብቻ ሰው መጨረሻ ድረስ ተሰልፎ ስንትና ስንት ተሰልፎ ማለት ነው። ወንዶችም አላችሁ ሴቶች እንኳን ብዙ የላችሁ። እኔ ቆይ ምንድናችሁ? ይሄ ሁላ ሰው ተሰልፈው እያያችሁ በመሀል አቋርጦ መሄድ እያየኋቸው ነበር። ሁለት አረ እኔ ሁሌም የሚገጥመኝ በነገራችን ላይ እኛ እዛ ተሰልፈን ከኋላ እየመጡ እፊት መግባት ወይ ደግሞ መሀልህ መጥተው አስገባኝ ይሉሃል። እንደው ትንሽ የሆነ ሸም የሚባል ነገር የለም? ደርሶ ላሳያችሁ ቪዲዮ ላይ የእውነት በቃ ይኸው ስንቱ ተሰልፈው እነሱ መሀል ለመሀል ይሄዳሉ። እናንተ የተለየ ሆር ነው ያላችሁ። እኛም እኮ ዳቦ ልንበላ ነው፣ ዳቦ እንፈልጋለን። የምር አይገርማችሁ? በቃ ዝም ብሎ ትንሽ ለሰው የሆነ የማያስብ የማይጨነቅ ሰው ምን አለ? ሰው ስንት ሰው ከኋላ ተሰልፎ ስንት ሰው እየጠበቀ ተሰልፎ ያን ሁላ ተማሪ
ከዚህ ሙላ እኮ የማይደርሰው ይኖራል የሚያልቅ እነሱ በማንም አይሩ ነው ማለት አስገባኝ። አሬ ደብራችሁ እውነት እኔ ደብራችሁ ይሄንን በተለይ ዘበኞቹም ተቆጣጠሩልን። ምን ማለት ነው አሁን? ቆይ ይሁን ይደብራል። አይደረግም፣ የማይደረግ ተግባር ነው። እንደዚህ ስንዴ ኤክስፖርት አደረግን ይላል። እኛ ዳቦ መጥገብ አቅቶናል። ዳቦ በስንት ጠዋት ቁርስ ላይ ካልሆነ አናገኝም። የእውነት ነው የምላችሁ። አንደኛ እንጀራ ከምንበላ ዳቦ በጣም ይመቻል። ዳቦ አሪፍ ነው እና ዳቦ ግን አይገኝም። ተሰልፈህ ሄደህ ለ5 ተኩል ዳቦ ለማግኘት 5 ሰዓት ካልተሰለፍክ አታገኝም። ባባይ 5 ሰዓት መሰለፍ አለብህ። 5 ሰዓት ተሰልፈሽ ጠብቀሽ 10 ደቂቃ ካለፈ አለቀ። እና በዚሁ አጋጣሚ አብይ አህመድ መጀመሪያ እኛን ዳቦ ዳቦ እኛ ብንጠግብ አይሻልም? ይመስለኛል። እኛ ዳቦ ከጠገብን በኋላ ሰብስክራይብ እያደረጋችሁ ላይ ኮመንት አድርጉ። ቀጣይ ቪዲዮ ደግሞ ምን የሚሰራ እስኪ ጂሲ ፖድካስት ነው ቻናሉ። አራተኛ ቪዲዮታችንን አስመልክተው ነው የተሰራው ቻናል ጂሲ ፖድካስት ነው። የዩኒቨርሲቲ ተማሪዎች ስለሚያሳምጡልኝ ነው አንዳንድ ቪዲዮዎች እንደዚህ እንሰራለን። ዘና እንዳላችሁ ተስፋ አደርጋለሁ። በጣም ዘና ብዬ ነበር። ቀጣይ እንገናኝ። ይመቻችሁ። ባይ ባይ።